ወደ ቻናላችን ቤተሰቦች የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ዩናይትድን በመልቀቅ ያልጸጸትም ሲል ጋርናቾ ተናገረ። አርጀንቲናዊው የቼልሲ ተጫዋች አሌያንድሮ ጋርናቾ ማንቸስተር ዩናይትድን መልቀቁ እንደማይጸጸተው ተናግሯል። ማንቸስተር ዩናይትድን በመልቀቂ አልጸጸትም ያለው ጋርናቾ በእግር ኳስ ወሳኝ ውሳኔዎች መወሰን ይኖርብሃል ብሏል። አሁን በቼልሲ በመሆኔ እኮራለሁ፣ በጣም ደስተኛ ነኝ ሲል አሌያንድሮ ጋርናቾ ተናግሯል። ክለቡን የለቀቀበት መንገድ ጎርቶ እንደሆነ የተጠየቀው ጋርናቾ በጣም ጎርቶኛል፣ ምክንያቱም ክለቡንና ደጋፊውን እወደዋለሁ ብሏል። ስለ ማንቸስተር ዩናይትድ የምናገረው መጥፎ ነገር የለኝም፣ ስለነሱ ጥሩ ነገር ብቻ ነው ያለኝ ሲል ተናግሯል ጋርናቾ። ባርሴሎና ቅሬታውን አቀረበ። የካታላኑ ክለብ ባርሴሎና በትላንቱ ጨዋታ የዳኝነት በደል ተፈጽሞብናል በሚል ለአውሮፓ እግር ኳስ ማህበር ቅሬታ አቅርቧል። በጨዋታው ኳስ በእጅ ቢነካም ዳኛው ሕጉን መተግበር እንዳልቻለና ይህ ደግሞ ተጽዕኖ ማሳደሩን ገልጿል። በዚህም ምክንያት ባርሴሎና ለማህበሩ ባቀረበው ቅሬታ ምርመራ እንዲያደርግ፣ የዳኝነት ስህተቱ እውቅና እንዲሰጥ፣ የጨዋታው የመሃል ዳኛ እንዲቀጡ እንዲሁም የጨዋታው ቫር ዳኛ እንዲቀጡ ጠይቋል።